بلين الرجال بلين الرجال بلين بلين الرجال بلين أمالي يسوع الرجال بلين أمالي يسوع ምንድነው? ወይኔ ምንድነው? ሱልስቷ ምን ሆና ነው? በልን አክስታግሽ። ወይኔ አምነንዬ በልን እንደዚህ ነገር አልወድም። በመጮህ ላግዝ። ወይ ኧረ ሰው አለ። ኧረ ልጅቷ ሞታለች። አምነንዬ ምንድነው የምናደርገው? እስኪ ራሷን ተወደቀች። እንፋሷ ቆሟል። በልን ወይኔ ሞታለች ማለት ነው። አንቺ ደግሞ ምንድነው የምትናገሪው? ለአምቡላንስ ደውል እንጂ። በልን አምቡላንስ ጋር ደውል። በልን በልን አንቺ ኧረ አምቡላንስ ጥሩ። ዛራ እስኪ ውሃ ይዘሽ ነይ። በልን እስኪ ቶሎ በይ ውሃ አምጪ። በልን በልን አንቺ በልን አምቡላንስ ጥሩ። እስኪ አምቡላንስ ጋር ደውሉ። ይቺ ሴት ውስጥ ምንም አልወደዳትም። አትቻሩ ጊስታሽቃብጥ አይዞሽ ደህና ነሽ? ይቅርታ አስደነገጥኳችሁ አይደል ወይዘሮ ሰማል? ዋናው ያንቺ ደህና መሆን ነው። ከዚህ በፊት እንደዚህ አድርጎሽ ያውቃል እንዴ? ኧረ በጭራሽ። ይገርምሻል። የወንድሜ ልጅ ባይኖር ኖሮ ተፈጥፍጠሽ ነበር። እሱን አመስግኚ። አታምነ ግድ የለም። አሁን ደህና ከሆነች ሁላችንም ወደ ክፍላችን እንግባ። ሴቶቹ ገና ከሆኑ እርስ በርስ ጥሩ ግንኙነት የላቸውም። ምን አለ ይዘዋት ቢሄዱ። የኔ ልጅ ግባ እናተኛ። ቤሌን አንቺም እረፍት አድርጊ። በሉ ደህና አደሩ። በቃ አክስቴ አንቺ ምግቢና እረፍት አድርጊ። ልክ ብለሃል አምነኔ። ያንተን ድምፅ ሰማ በጣም ነበር የደነገጥኩት። አይዟችሁ ማለቴ ቤሌን አይዞሽ። ደህና አደሩ። በቃ እንተኛ። ደህና አደሩ። ወይዘሮ ሰማሃልም ተኝታለች። እንተኛ። ተኛበት ላስተካክል። ሰላም ደሩ። እሺ ደህና ደሩ።
ሴት ማን ናት? ለምንስ ቤሊን እቺ ተንከሲስ ያምነን ልብ ለመያዝ አዳዲስ ድራማዎችን መፍጠር ጀምራለች። በአሁኑ ግን አልተዋትም። ግን የተሳካላት ትመስላለች። ማንም ሰው አምናንን ከኔ መንጠቅ አይችልም። እንኳን ጭቅቅታ ከጅምሩ ቆይ ማን ነው አምነንን ያንቺ ያደረገው? ይመስለኛል ተወዳዳሪነትሽ ገንፍሎ እየወጣ ነው። እንደዛ አይደለም። ውድድሩ ተደርጎ እስካልተወሰነ ድረስ ያንቺ አይደለም ለማለት ነው። ውድድሩ እኮ የማይካሄደው በሷ የውሸት ድራማዎች ምክንያት ነው። አይዞሽ፣ ደህና ነሽ? ይገርምሻል፣ የወንድሜ ልጅ ባይኖር ኖሮ ተፈጥፍጠሽ ነበር። እሱን አመስግኝ። አይዟችሁ ማለቴ ቤሌን አይዞሽ። ሜርሲ ከበራይ እንዴት አደርሽ ቆንጂት? ደህና። ቤሌን ተሻላት እንዴ? ይቅርታ ወይዘሮ ሜርሲ፣ እኔ ቤሌን አስታማሚ አይደለሁም። ስለሷ ግድም የለኝም። ደህንነቷ ከሚያስጨንቃቸው ሰዎች መሀል አይደለሁም። ይመስለኛል ተበሳጭተሻል። ይልቅ ያበሳጨሽን ነገር ንገሪ። ምንም አይደለም ካልሽሽ፣ እኔ ግን ደግሞ እማግዝሽ ነገር ይኖራል ብዬ ነው። ይኸውልሽ ቤሌን እዚህ ቤት ውድድሩ እንዳይካሄድ የተለያዩ ድራማዎችን የፈጠረች ነው። ገባኝ። አንቺ ደግሞ አወቅሽባት። ስለዚህ ለምን አደቧን እንድትገዛ አታደርጊያትም? አሁን እሱን ለማድረግ ነው እዚህ ያለሁት። ቤሌን አንዴ ማውራት እንችላለን? አቤት። ቆይ አንቺ ምንድን ነው ፍላጎትሽ? አልገባኝም። በምን ጉዳይ? ለምንድን ነው የውሸት ድራማዎችን እየፈጠርሽ አቶ አምናንን ልብ ለመስረቅ የምትሞክሪው? ሁላችንም በየራሳችን መንገድ ንጉሱን ለማሸነፍ መሞከር እንደምንችል አትርሺ። ሲበዛ ፈሪ ነሽ። ሰሚኛለሽ? ከዚህ በኋላ ትኩረትሽን ከአምናን ላይ አንሺ። እሺ? በእንደዚህ አይነት መንገድ ወንድ ልጅ ማሸነፍ የተለመደ ስለሆነ የሚሳካልሽ አይመስለኝም። ቆይ ምን አድርጊ ነው የምትይኝ? ድራማሽን አቁሚ። የውሸት መታመምም ሆነ በአጋጣሚ አቶ አምናን ላይ ውሃ መድፋት አስፈላጊ አይደለም። ምንድን ነው ያልሽው? አቶ አምናን የጠየኩሽን መልሽልኝ። ይመስለኛል እሷ እያለች ያለችው ቤሌን የምታደርገው ነገር በሙሉ አንተን ለማማለል ነው እንጂ የእውነት አይደለም። እውነት ነው ቤሌን? ማታ እንደዚህ ያስደነገጥሽኝ በእቅድ ነው ማለት ነው? በቦታ የነበርኩ አንተ ነህ። እውነቱን ውሸት አንተ ልጠይቅህ። በጣም ታሳፍሪያለሽ። የዚህን ያህል አስመሳይ ሰው መሆን ከባድ ነው። እመኝኝ። ለዚህ ደግሞ እንደተለመደ ዋጋ ትከፍያለሽ። እህቴ ሜርሲ፣ በእውነት አንቺ ባትገፋፊ ኖር ይሄን የማድረግ ድፍረቱ አይኖረኝም ነበር። አታካብጂው። ትልቅ ነገር አይደለም ያደረኩት። ምናልባት አንቺም የሆነ ቀን ታስፈልግኝ ይሆናል። አረ ችግር የለውም። በማስፈልግ ሰዓት ሁሌ ከጎንሽ ነኝ። ግን ሜርሲ፣ ይሄ በቂ አይመስለኝም። ቀጣይ ምን ማድረግ እንዳለብኝ አላውቅም። አታስቢ። እኔ እህትሽ ሜርሲ ሁሉንም ነገር አስተካክለዋለሁ።
ሆነሽ ነው ብሌን የምታለቅሽው? በጣም ከፍቶኛል። አንድም ልክነት የሚረዳ ሰው የለም። አየሽ እኔ ልጅ ልክነትሽ ያልገባቸው ልክ ስላልሆኑ ይሆናል። እናቴ ዛህራ አሳምነን ለምን በዚህ ልክ ጣለኝ? ለምን ህመሜ እንኳን የእውነት አልመሰለውም? ለምን ልጄ? ጄሪ ድራማን ፈጥራ ነው አለችው እና ማመናት። ወይ እነዚህ ሴቶች ድሮም ደስ አላሉኝም። አሁን ደግሞ አንቺን አስከፉሽ። አይዞሽ የኔ ልጅ ነይ እስቲ እዚች ጋር ትኝት በይና ታሪክ ልንገርሽ። ደስ ይለኛል። የሆነ ጊዜ ላይ እንስሶች ተራራ መውጣት ውድድር ያደርጋሉ። እናም የመረጧቸውን 10 እንስሶች ወደ ውድድሩ ይልኳቸዋል። ውድድሩ ይጀመራል። ነገር ግን ተራራው አስከፊና ከባድ ነበር። እናም ተወዳዳሪዎቹ የውድድሩን አስከፊነት ያወቁት ውድድሩ ከጀመረ በኋላ ነበር። ሁኔታው ያልተመቻቸው ተመልካች እንስሶች ውድድሩ መቀጠል የለበትም፣ ውረዱ ውረዱ ይሉ ጀመር። በዚህን ጊዜ 5 ተወዳዳሪዎች የእነሱን ወሬ ሲሰሙ ወደቁ። አሁንም ሌሎች ተመልካች እንስሶች ወደ ላይ በወጣችሁ ቁጥር አሟሟታችሁ የከፋ ነው ሲሉ የቀሩት 4 ተወዳዳሪዎች ይወድቃሉ። እናም የቀረችው አንድ እንስሳ መሄዷን አላቆመችም ነበር። እባክሽ ውድድሩ ይቅርብሽ፣ ውረጂ ውረጂ ቢሏትም መሄዷን ቀጠለች። እናም አሸነፈች። ነገሩ ግራ የገባቸው እንስሶች እንዴት ይህን አስከፊ ተራራ እንደደፈረች ጠየቋት። በዚህ ጊዜ ለካች እንስሳ መስማት የተሳናት ነበረች። ለሷ ህመም ነበር፣ ግን ደግሞ ለማሸነፍ ረዳት። ወይኔ ደስ የሚል ታሪክ ነው። ይገርማል በጣም። ልጄ ማንንም ሰምተሽ ከስኬትሽ መቅረት የለብሽም። ሁሉም አጋጣሚ ለሌላ ነገር መጀመሪያ ይሆናል። ልክ ነሽ እናቴ። እነሱ ባያስከፉኝ ኖሮ ይህን የመሰለ ታሪክ መስማት አልችልም ነበር። የኔ ትንሽዬ አንቺን ካስደሰተሽ ውድ ዛህራ ብዙ የምትነግርሽ ታሪኮች አሉ። በጣም ደስ ይለኛል እናቴ ዛህራ። ቤትሽና ፊትሽን ታጠቢ። እሺ። ስማኝ አሮን፣ ምንም ማልክ ምንም እችን ሴት በድጋሚ ከህይወቴ እንድታስወጣልኝ ይፈልጋለሁ። ስታስበው ከዚህ ሁሉ ጊዜ በኋላ ያለምንም ጉዳይ እያነፈነፈች ትመጣለች። አዎ እንደ ድሮ ልትደልለኝ መሞከሩ አይቀርም። ስለዚህ እቅዷን ማክሸፍ ይኖርብናል። ስለዚህ እያልሽኝ ያለሽው ወይዘሮ ሰማልን እንሰልልሽ ትፈልጊያለሽ? በሚገባ። ያው እኔ ደግሞ አምነን ያንቺ እንደሆን ራዳሻለሁ። ግን ያስፈራል። ምንም የሚያስፈራ ነገር የለውም። እያንዳንዷን ድርጊት መከታተል ነው። በዛ ላይ ደግሞ አንቺም የአማችሽን ባህሪ እንድታቂ ይረዳሻል። ያ ደግሞ ለትዳርሽም ትልቅ ጥቅም አለው። አንቺ ግን እኔና አምናን የምንጋባ ይመስልሻል? አንቺ ደግሞ አታድክሚኝ። አንቺ ከነሱ የተሻልሽ ባትሆኚ ኖሮ እኔም ማቀርብሽ ይመስልሻል? ስንቴ ነው የምነግርሽ? እሺ በቃ ተስማምቻለሁ። በጣም ጥሩ። ግን ይህ ሚስጥር ከኔና አንቺ ውጭ ማንም ሰው እንዳያውቅ። እንዴ ምን እያልሽ ነው? የጓደኛሞች ወሬ ሌላ ሰው ይነገራል እንዴ? ሰላም፣ እንዴት ናችሁ? እንዳረበሽኳችሁ እርግጠኛ ነኝ። ኧረ በጭራሽ ሲፉዬ፣ እኔና ሜርሲ አዳዲስ ልብሶችን ስለመግዛት እያወራን ነበር። የእውነት ደስ ይላል። ምንም በማስመልከት እንዴ ቆንጂት፣ አንቺ ደግሞ ለበዓልና ለፕሮግራም ካልሆነ በስተቀር ልብስ አገዥም እንዴ? አዎ። እኛ ዝም ብለን ያሰብነው። በቃ ጄሪዬ፣ አሁን ጓደኛሽ አለች፣ አይደብርሽም? እኔ ትንሽ ረፍት ላርግ። እሺ። ደህና ሁኑ ሴቶች። ሜርሲ
በዚህ ፍጥነቴን ማድረግሽን አላመንኩም። ይመስለኛል ከወይዘሮ መርሲ ጋር በጣም ተቀራርባችኋል። አዎ ጓደኛሞች ሆነናል። ጓደኛ ማለት ምን አይነት ጓደኛ? ያው አለ አይደል? አትደብቂ። ከሷ በፊት እኔ ነኝ ጓደኛሽ። አታስጨንቂኝ። በቃ መናገር አልፈልግም። በራሲ ሰዓት ወጥመዴ ውስጥ ወደቅሽ። ስለዚህ ስራዬን መጀመር አለብኝ። ወይ አይንሽ በጣም አብጧል። ትላንት በተፈጠረው ነገር አልቅሰሻል መሰለኝ። እኔ በጣም ላግዝሽ ሞክሬያለሁ። እኔ እንደውም ሀሳቤ አንቺና ጄሪ እንድትስማሙ ነበር። ያው ስላሰብሽልኝ አመሰግናለሁ። ግን ደግሞ ከዚህ በኋላ በእኔ ጉዳይ ባትገቢ ደስ ይለኛል። ተናገረችኝ። ቀሚስ ለማሽ ዋዛ አይደለችም። እንደዛችኛውን ፊታፍ አይደለችም። ቤሌ አንዴ ላውራሽ። አቤት። እዚህ ቤት የገባሽበት ዓላማ ምንድን ነው? ማለት አንቺም ደግሞ ልትናገሪኝ ነው የመጣሽው? አረ በጭራሽ። ደግሞ ማን ተናገረሽ? ያው ጄሪ። እሷን ታያት። ግን በቃ እዚህ ቤት የገባሽበትን ዓላማ ማሳካት አለብሽ። እኔም እንደዛ። ስለዚህ ቢያንስ አንዳችን እንድንመረጥ ለምን ጓደኛ ነው? እኔ ማንም ጓደኛ መሆን አልፈልግም። ምንም እንኳን ውድድር ቢሆንም ለአንቺ መልካም ምኞቴ ነው። እባክሽ ቤሌ እሺ በይኝ በእናትሽ። በእናትሽ ፎቶስ? ፎቶን የት ነው ያደረኩት? እንዴት ነሽ ሲፈን? ደህና። እንዴት አመሸ? ደህና። ልጄ ተረጋግተን ዛሬ እንኳን እንደ እናትና ልጅ እናውራ። እሺ ምን ላውራሽ? ስለ ሴቶቹ ምን እያሰብክ ነው? ምንም እያሰብኩ አይደለም። ማለት እንዳየሁት ከሆነ ጄሪ የምትባለው አለባበሷ ያምራል። ሲፈ የምትባለዋ ደግሞ ረጋ ያለች ናት። ስለዛችኛዋ ደግሞ ምንም ግድ የለኝም። እንዴ ምን ማለት ነው? በቃ ምንም ስለዛች ቤሊን ስለምትባለው ልጅ እያሰብኩ አይደለም።